ልጆች ሳያውቁ ነው ብዙ ጊዜ ትምህርታቸው የሚማሩት። ቁጭ ብለው እጅ በደረት አድርገው የሚማሩት ትምህርት ብዙ ጊዜ ፕሮዳክቲቭ አይሆንም ለነሱ ነፃም ስለሆኑ ማለት ነው። እና እነሱ ሳያውቁ ስለ ሀገራቸው እያወቁ ሳያውቁ እርስ በርስ እየተግባቡ እርስ በርስ በቲም በኮላቦሬሽን እየሰሩ ራሳቸውን የሶሻል ስኪላቸውን እያጎለበቱ ይሄዳሉ። የክረምት ስልጠናዎች እዚህ ጋር እንደተጻፉት ጥቅሎች አሉ። እንግሊዘኛ፣ ንግግር፣ ሂሳብ፣ ስራ፣ ዋና፣ ስነ ጽሁፍ፣ ቴኳንዶ፣ እጽዋት መትከልና መንከባከብ፣ እግር ኳስ፣ ጉዞ አዲስ ያው እነዚህ አሁን ያብራራሽልን ናቸው። ያ ስፔሻል ኒድ ልጆች እኔ እንግዲህ የማህበረሰቡ አንድ አካል ናቸው ብዬ ነው የማስበው። ለነሱ የሚዘጋ በር አይኖርም፣ ኖሮም አያውቅም። ተቀብለንም እናውቃለን፣ መጥተውም ያውቃሉ። እንደውም ሞር በጣም ፕሮዳክቲቭ የሚሆኑት ሰመር ካምፕ ላይ ነው። በጣም ነው የሚወዱት። እና እንዴት ነው ዋጋ ላይ ክፍያ ላይ ወላጆችን ያማከለ ነው ወይ? ወላጆችስ ምንድነው ኮምፕሌን የሚያደርጉባችሁ? አሁን የአንድ ነገር ማህበራዊ አገልግሎትም ሆነ ምንም አይነት ኦርጋናይዜሽኖች መለኪያ ሰርቪስ ኤክሰለንስ ነው አይደለ? ሰርቪስ ኤክሰለንስሽን ደግሞ በደስታ ነው የምታውቂው። ሰዎች መጥተው የማይመጡ ከሆነ ኔክስት ይር ዩ ናት ጉድ ማለት ነው አቶል። ደግ ሰንብታችኋል ውድ ቤተሰቦቻችን፣ በያላችሁበት ሰላማችሁ ይብዛ ለማለት እንወዳለን። ይህ የሰሎሜ ቤት ነው። እንኳን ደህና መጣችሁ። እሺ ውድ እንግዳችን እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ዛሬ ይዤላችሁ የመጣሁት ክረምት እንደመሆኑ መጠን የሰምና ሰመር ካምፕ ባለቤት የሆነችውን ወይዘሪት ህይወት ወርቅነህ ነው። ወይዘሪት ህይወት ወርቅነህ ከአራት ኪሎ ዩኒቨርሲቲ በአፕላይድ ኬሚስትሪ የመጀመሪያ ዲግሪዋን ይዛለች። ሁለተኛ ዲግሪዋን ደግሞ ከአፍሪካ ጤና ሳይንስ ኮሌጅ በክሊኒካል ፋርማሲ ይዛለች ማለት ነው። በተለያዩ ትምህርት ቤቶች የሰራች ሲሆን አሁን ደግሞ የሰምና ሰመር ካምፕ ባለቤት በመሆን ሰምና ሰመር ካምፕን አሁን 2017 ካለው ክረምት ጋር ለአራተኛ ጊዜ ሰመር ካምፕን ታካሂዳለች። በእርግጠኝነት በጣም በርካታ ሰዎች በተለይም ወላጆች በዚህ በክረምት ወቅት ሊነገራችሁ የምትፈልጉትን ምንድነው የሚለውን ነገር ይዘንላችሁ ቀርበናል ማለት ነው። ተከታተሉን። እሺ ሂዊ፣ ሰምና ሰመር ካምፕ ስለ ሰምና ሰመር ካምፕ ከማውራታችን በፊት እስኪ ሰመር ካምፕ ምንድነው? እኛ በእኛ ጊዜ ያው ወይ ሰው ዘመዶች ጋር ሄዳል ክረምት ላይ ወይ ሃይማኖት ቦታዎች ያሳልፋሉ። እነዚህ ነገሮች አሁንም እንዳሉ ሆነው አሁን እንደ አዲስ የተለመዱ ነገሮች አሉና ሰመር ካምፕ በራሱ ምንድነው? ሰመር ካምፕ እንግዲህ እሺ መጀመሪያ አመሰግናለሁ እዚህ ስለጠራችሁኝ። ያው እንዳልሽው ነው ሰመር ካምፕ እንግዲህ ጥርምጥና ያለ ዲፊኒሽን ልሰጥሽ አልችልም፣ ምክንያቱም ሁሉም ነገር ሪሌቲቭ ስለሆነ ማለት ነው። አሁን ልክ እንዳልሽው ሀገራችን በጣም የተለመደ ነው። በተለይ አዲስ አበባ ውስጥ ሰመር ካምፖችን በተለያዩ ቦታዎች ማሳለፍ፣ በትምህርት ቤቶች፣ በአርቶች የተለያዩ ነገሮች ማሳለፍ ላይ እየተለመደ ነው እና እንግዲህ ሰመር ካምፕ ከትምህርት ከቀለም ነክ ውጪ ሰዎች የራሳቸውን ክህሎቶች ከእንደገና ደግሞ የማህበረሰብ መስተጋብሮችን የሚያጎለብቱበት በተለይ ደግሞ ልጆች የሚያጎለብቱበት ቦታዎች ናቸው እና እነዚህ ቦታዎች ደግሞ ምንድነው ጥቅማቸው? ልጆች ክህሎታቸውን የሚያሳድጉባቸው ከእንደገና ደግሞ በተለይ ደግሞ በአሁኑ ሰዓት ኤሌክትሮኒክስ ላይ በጣም ይጠመዳሉ ልጆች እና ከነሱ ነገሮች ሶሻል ሚዲያ ያለው ተጽዕኖ አጋዥ ወይም ደግሞ ሰው አጠገባቸው ሆነው ማየት የሚገባቸውን ነገሮች ብቻቸውን ማየት የማይገባቸውን ነገሮች እያዩ ስለሆነ ከሱም እንዲቆጠቡ ቤት ውስጥ ደግሞ ቁጭ ብለው ከማሳለፍ በይበልጥ ደግሞ እንደነገሮች ከኩያቾቻቸው ጋር በህብረት የሚያሳልፉበት ጊዜ ነው። እንግዲህ ይሄንን ብዙ ወላጆች የሚጋሩበት ይመስለኛል። እኔ ያው ወላጅም ባልሆን ወይ ልጆችን ባይኖሩኝ ግን ብዙ ተሞክሮች ስላሉኝ ልጆች በክረምት ሰዓት ከቀለም ትምህርት ይልቅ በተጓዳኝ ደግሞ በተለይ የላይፍ ክህሎት ላይ የህይወት ክህሎታቸው ላይ በጣም ማነው እንደሚባለው ኢምፕሩቭመንት አለ አይደለ? የክህሎታቸው ማሳደግ ማጉልበት ላይ የሚሰሩባቸው ተቋማት ናቸው ብዬ ወይ ደግሞ ቦታዎች ናቸው ብዬ አምናለሁ እኔ በግል እና ወላጆች በአጠቃላይ የኢትዮጵያን ወላጆች በተለይ ደግሞ በክረምት ወራት እንደዚህ አይነት ቦታዎች ቢወስዷቸው ለእንደዚህ አይነት ቦታዎች ደግሞ ኤክስፕሎር ቢደረጉ ተጋላጭ ቢሆኑ ልጆች ላይ በጣም ትልቅ ተጽዕኖ አለው ብዬ አምናለሁ እኔ። እሺ ሰመር ካምፕ አሁን እንደነገርሽን ከሆነ አንቺ እንደነገርሽ ልጆች ከሌሉሽ ወይም ደግሞ ይሄ የሰመር ካምፑ ላይ ታናናሾች ኤክስፒሪየንስ ካላረጉት ይሄን ሰመር ካምፕ ለመክፈት ምን ማለት ኤክስፒሪየንሱ አለሽ ወይ ታሟይ ያለሽ ወይ ሰመር ካምፕ የሚጠይቀውን ነገር ነው ወይስ ይሄን ሰመር ካምፕ ማንኛውም ሰው እኔም ተነስቼ መክፈት እችላለሁ ወይና ይሄን ሰመር ካምፕ ማን ነው መክፈት የሚችለው ወይም አንቺ ይሄንን ሰሚና ሰመር ካምፕ የሚባለውን ለመክፈት ምን ክራይቴሪያ አሟልተሽ ነው ይሄን የከፈትሽው? እሺ በጣም ጥሩ ጥያቄ ነው። ምንድነው መሰለሽ መጀመሪያ እንዳልኩሽ ያው የግድ ልጆች ሊኖርሽ አይገባሽም።
እኔ ከጓደኞቼም ከቤተሰቤም ከነገራ ደግሞ ከአካባቢ በተለይ ደግሞ የኔ ስራ መስክ ልጆች ላይ ስለሆነ ብዙ ጊዜ ነው ያሳለፍኩት ትምህርት ቤት ነውና ልክ እንደወጣው ትምህርት ቤት ላይ ነው ያሳለፍኩትና ኦኬ ትምህርት ቤት ላይ እስኪ ማለት ምንድነው የነበረሽ የስራ ድርሻ? እሺ እኔ መምህር ሆኜ አገልግያለሁ። ከኬጂ እስከ ሃይ ስኩል ባይዘው በዚህ ከኬጂ እስከ ሃይ ስኩል ልምድ አለኝ በመምህርነት ብሎም ደግሞ በአስተዳደርነት ልምድ አለኝ። የመጀመሪያ ጊብሰን የሰራሁት ከዛ አንድ አመቱን ጨረስኩና ሂልቶፕስ ከዛ ቢጄስ ብስራተ ገብርኤል ኢንተርናሽናል ስኩል ብስራተ ገብርኤል አካባቢ ያለ ቆንጆ ትምህርት ቤት ነው። እንደውም በዚህ አጋጣሚ ሪኮመንድ አደርጋለሁ። እዛ መምህርነትም አስተዳደርነትም ተለማምጃለሁ። አሁን ደግሞ አይሲስ ነው እየሰራው ያለሁት። በተጓዳኝ ተመር ካምፕ ነው የምሰራው። ለዚህ ደግሞ እኔ ብቁ ነኝ ብዬ ነው የማምነው አምናለሁ። ለምንድነው ከልጆች ጋር በቂ የሆነ ልምድ አለኝ። በቂ በተለይ ደግሞ ከህፃናት ጋር ከ4 እስከ 13 ቲኔጆቹ ጋር ልምድ አለኝ። ግን ሰመር ካምፕ አሁን በዋነኝነት ከ4 እስከ 13 አመት ያሉ ልጆችን ነው የሚያካትተው። ይህም እንግዲህ እኔ ብቁ ነኝ ብዬ የማምነው አካባቢዎች ካሉት ከቲሞች አብረ ከምሰራቸው ሰዎች ጋር እነሱም በቂ የሆነ በየዘርፉ በየፕሮፌሽኑ የራሳቸው የሆነ ልምድና ብቁ ችሎታ አላቸው። እኔ ሁሉንም እያንዳንዱ ነገር ላይ አልገባም፣ ግን ማስተባበሩን ከእንደገና ደግሞ ልጆች ምን ይፈልጋሉ እና ደግሞ ልጆች ምን ያስፈልጋቸዋል የሚለውን በተገቢ ያውቃለሁ ብዬ አምናለሁ። እሺ ይሄ ሰምና ሰመር ካምፕ ስንት ጊዜ ሆነው ከተጀመረ? እሺ ኦፊሻሊ 3 አመት ሰርተንበታል። አሁን ሞር እየታወቀ ሞር እየሰራንበት በጣም አካባቢ ቦታ ስለምንቀይር ብዙ አይታወቅም ነበር። አሁን ግን በአንድ አካባቢ መጀመሪያ እሱን ፍሎሪሽ የማድረግ ሀሳብ ነው ያለኝ ማለት ነው። ስለዚህ እዛ አካባቢ አሁን ባለውበት አካባቢ ኤሪያ ላይ ኦልሞስት 3 አመት ሆኖታል። አሁን 3ኛ አመታችን እንጀምራለን። ግን መጀመሪያ ጽንሰ ሀሳቡና ከእንደገና ደግሞ በደንብ ፍሎሪሽ ሲያደርግ የተጀመረው 4 አመት ሆኖታል። ከ4 አመት በኋላ ደግሞ ወደ ገብርኤል አካባቢ ደግሞ ከሰራ 2 አመት ሆኖታል ማለት ነው። ኦኬ በዚህ 4 አመት ውስጥ ወላጆች እናንተ ድርጅት ቢያመጡ ልጆችን ምንድን ነው እስኪ ሲያረጉ የሚውሉት? የሰምና ሰመር ካምፕ የአንድ የክረምት ውሎን እስኪ በደንብ አብራርተሽ ንገሪ። ምንድን ነው ያለው እዛ ሰመር ካምፕ ውስጥ? በጣም ጥሩ። እሺ እንግዲህ እንደነገርኩሽ የቀለም ትምህርት በተመለከተ ሙሉ በሙሉ ምን ተው ነገር የለም። ያው የኛ የትምህርት ካሪኩለም ትንሽ ወደ እንግሊዝኛ ስለሚያደላ እንግሊዝኛው ላይ እንሰራለን። የእንግሊዝኛ ንግግር ክህሎትን ያዳብራሉ። ከእንደገና ደግሞ አማርኛና እንግሊዝኛ ላይ ደግሞ ንባብ በጣም ይቸገራሉ ልጆች። በተለይ ደግሞ አማርኛ ፊደላቶች ብዙ ስለሆኑ በጣም ይቸገራሉ። እሱ ላይ እንሰራለን በትርፍ ጊዜያቸው። ማትስ ደግሞ ይሄ እኛ የምናውቀው የተማርንባቸው 1+2 ምናምን የሚባለው ማትስ ሳይሆን ወጣ ያለ አርትሜቲክስ ነገሮች፣ አባከስ ነገሮች ይመጣሉ። እሱን ይማራሉ። ቀለም ትምህርት ላይ እነዚህ ናቸው ያሉት። ብዙም በጋውን አሳልፈው ስለመጡ እዚህ ላይ ያለን እነዚህ ናቸው። ሌላ በተጨማሪ ግን ምን አለ በሳምንት 2 ውጭ ናቸው ልጆች። ውጭ ማለት ከካምፑ ከቅጥር ግቢ ውጭ ነው የምናሳልፈው። የመጀመሪያው ቀን ዋና ነው። ያው ልጆች ዋና በጣም ይወዳሉ። ዋና አላቸው። በጣም ደስ የሚል ጊዜ ነው። የሚቀር የለም የዛን ጊዜ ሲሆን ማለት ነው። ሁለተኛውና ደግሞ በጣም የሚወዱት በተለይ ወላጆችም በጣም የሚወዱት ደግሞ ቱር አዲስ የሚል ሴሽን አለን። ቱር አዲስ ማለት ያው ጉዞ አዲስ ነው። አዲስ አበባ ውስጥ ያሉ ፓርኮችን፣ ሙዚየሞችን እና ደግሞ ልዩ ልዩ የተመረጡ መዝናኛ ለልጆች የሚሆኑ ልክ እንደ ሮቦቲክስ ወይ ደግሞ የማያውቁትን ለምሳሌ የሆነ ጊዜ ቴልናል መሰለሽ ኢትዮ ቴሌኮምን ሮቦቲክስን፣ ስማርት ቱሪዝምን፣ ስማርት ክላስን ገብተው አይተዋልና ኢትወስ በጣም አሪፍ ነበር። ለምሳሌ ስልክ አያውቁም ልጆች እንዲጥር የሚል ስልክ አያውቁም እና በጣም ገርሞ የነበረው እንዴት ነው የምትደውሉት አያውቁም። አንስተው ምን ማድረግ እንዳለባቸው አያውቁም እና የመጀመሪያው ስልክ ይሄ ነበር። ከዛ እየተሻሻለ ያው እነሱ የሚያውቁት ስማርት ስለሆነ ማለት ነው። ስማርት ክላስ ውስጥ አለ፣ ስማርት ቱሪዝም አለ አይተዋልና በጣም ደሳስ የሚሉ ቦታዎችን ቱር የምናደርግበት ቀን ነው ቱር አዲስ የሚባለው አንዱ ቀን ማለት ነው። ስለዚህ ከሳምንት ውስጥ 2ቱን ቀን ውጭ ነው የሚያሳልፉት ልጆች። ይሄ ደግሞ በቱር አዲስ ማለት ይሄ ደግሞ በጣም የሚወዱት ሴሽን ነው እና ደግሞ እነሱም ደግሞ በጉጉት ነው የሚመጡት። ሳያውቁ ደግሞ የሚማሩ ናቸው ልጆች። ሳያውቁ ነው ብዙ ጊዜ ትምህርታቸው የሚማሩት። ቁጭ ብለው እጅ በደረት አድርገው የሚማሩት ትምህርት ብዙ ጊዜ ፕሮዳክቲቭ አይሆንም ለነሱ ነፃም ስለሆኑ ማለት ነው። እና እነሱ ሳያውቁ ስለ ሀገራቸው እያወቁ ሳያውቁ እርስ በርስ እየተግባቡ እርስ በርስ በቲም በኮላቦሬሽን እየሰሩ ራሳቸውን የሶሻል ስኪላቸውን እያጎለበቱ ይሄዳሉ። አካባቢያቸውንም ደግሞ ይረዳሉ ማለት ነው። በዚህ አለ። ሌላው ቴኳንዶ አለን። እንግዲህ ያው ቴኳንዶ ይወዳሉ ልጆች። ቴኳንዶ ራሱን የቻለ አንድ የሰመር ካምፑሴሽን ነው። እንዲሁም በተጨማሪ ደግሞ ፉትቦል አለን። ሁለቱም የራሳቸው ኮች አላቸው። ፉትቦሉ ራሳቸውን ችሎ ኮች አላቸው። ኮች እየተደረጉ ዝም ብለው ለቀናቸው የሚጫወቱት አይደለም። ኮች የሚያረጋቸው ተኋላ ኮች ያረጋቸዋል ማለት ነው። እሱ እንደውም በዚህ ሲር ነው የጀመረው። ኳስ ሰተን ዝም ብለን ነበር የምናጫወታቸው። ግን እንደዛ ከሚሆን በተለይ ደግሞ ወንዶች ታውቂያለሽ የኳስ ነገር በጣም ነው የሚወዱትና ኮች ቢደረጉ በአግባቡ
አውቀው ህጉን አውቀው ቢጫወቱ የሚል ነገር ስለመጣ አሪፍ ሀሳብ ነው። ስለዚህ እኔም ደግሞ ተቀብዬዋለሁ። አሁን ኮች አለን ዲስ ይር ኮች የፉትቦል ኮች አላቸው ይቀጥላሉ። እንግዲህ ኮችና ቴኳንዶ ተጓዳኝ ነው የሚሆነው። ቴኳንዶ የመረጠ ኳስ የመረጠ ቴኳንዶ አይሰራም ማለት ነው። ሌላ ደግሞ እንትን አለን ጥልፍ ብዙ ጊዜ የተረሳ ነገር ነውና ክሮሼት ሳይሆን ጥልፍ ክሮሼት ከፍላሉት ነው። ጥልፍ ግን ኒቲንግ የሚባለው አይደለ? እሱ በሱ በኒድሉ ይሰራሉ፣ ሹራብ ይለማመዳሉ። እሱን አርት አላቸው ይቆራረጣሉ፣ ይስላሉ፣ ይወዳሉ ልጆች። ይሄን የምናደርገው ከጉዞ አዲስ ልክ ሲመጡ ደከም ሲላቸው አንዱ ግሩፕ ፓርቲ ሲሰራ ሌላኛው ደግሞ በሴሽን ነው ተከፋፍሎ ማለት ነው። ከዚህ በተጨማሪ ምን አለን? የእርሻ ስራ አላቸው። ፕላንቲንግ ነው ምንድነው ባጭሩ። እና ልክ አሁን ለምሳሌ ባህላዊ የሆኑ ለምሳሌ ጤና አዳም ኮሰረት ብትዩ ልጅ አያውቅም፣ እኛ እንኳን አናውቅም አይደለ? ዳማከሴ ከዛ እነዚህ የመሳሰሉት ናና የሚባሉትን እነሱ ተፈልገው ይመጡና እነሱ ስማቸውን ጥቅማቸውን እየተናገሩ አትክልታቸውን የመጀመሪያ ቀን ልክ ሲገቡ ይተክላሉ። ራሳቸው ጠዋት ይንከባከባሉ። በክረምት ቆይታቸው ውስጥ የመጨረሻ ቀን ይዘውት ይሄዳሉ ማለት ነው። አንደኛ ማስታወሻ ነው የሚሆናቸው። ሁለተኛ አትሊስት አንድ ባህላዊ ሜዲሰን አለ አይደለ? የኢትዮጵያን ሜዲሰን የሚባሉ አሉ። የባህላዊ ሕክምናዎቻችንን እያወቁ አትክልትን እየተንከባከቡ ይሄዳሉ ማለት ነው። በጣም ነው ደስ የሚላቸው፣ ይወዱታል። እሱ ቆንጆ የምለው እኔ ራሱ በጣም ከሁሉም ወደው ይሄንን ነው። ስሙን አውቀው ጥቅሙን አውቀው ለምን እንደምንጠቀም አውቀው ተንከባክበው ይዘውት ወደ ቤታቸው ይሄዳሉ። እንግዲህ ይሄን ያለን እስካሁን ድረስ። በተጨማሪ ደግሞ የተለያዩ ጌሞች፣ የተለያዩ አካል ብቃት እንቅስቃሴዎችን ያደርጋሉ በየሴሽኑ። በጣም ብዙ ታስክ ነው ይሄን ሁሉ ማከናወን መቻል ራሱ። በክረምት ውስጥ ኢፌክቲቭሊ እንደምትሉት የምታደርጉ ከሆነ በጣም ልጆቹ ብዙ ነገርን አውቀው ነው የሚሄዱት። ግን ያው የኔ ጥያቄ ከሙያም አንጻር እንዴት ነው ስፔሻል ኒድ ልጆች በብዛት ሰመር ካምፖች የተለያዩ ነገሮች እንትን ሲል አያካትትም እና እናንተ ጋር ስፔሻል ኒድ ልጆችን ከማካተት አንጻር እስከዛሬ ያለፋችሁበት ነገር ምንድነው? ከዚህ በኋላስ ምን ታስባላችሁ? የብዙ ወላጅ ጥያቄ ስለሆነ ያ ስፔሻል ኒድ ልጆች እኔ እንግዲህ የማህበረሰቡ አንድ አካል ናቸው ብዬ ነው የማስበው። ለነሱ የሚዘጋ በር አይኖርም፣ ኖሮም አያውቅም። ተቀብለንም እናውቃለን፣ መጥተውም ያውቃሉ። እንደውም ሞር በጣም ፕሮዳክቲቭ የሚሆኑት ሰመር ካምፕ ላይ ነው። በጣም ነው የሚወዱት። ለምሳሌ አንድ ተሞክሮ ልንገርሽ። ውሃ ትንሽ ይፈራሉና አንድ ልጅ ነበር አምና በጣም ይፈራ ነበር እስኪገባ ድረስ። ከዛ አስገባ ነው። ከዛ በኋላ በጣም ሀፒ ነው። ጧት ይመጣል። እንደውም ከሁሉም የተሻለ የማይፈራው የማይደነግጠው እሱ ነው። እኔ በጣም ነው የሚገርመኝ። በጣም እኔ የማህበረሰቡ አካል ናቸው። ስለዚህ ለነሱ የሚዘጋ በር አይኖርም። ምንድን ነው የምታረጉት እናንተ? ራሳችሁ ነው የምትንከባከቡት ወይስ ባለሙያ አለው? እንዴት ነው ሂደቱ? ምንድን ነው የምናደርገው? ባለሙያኛ እስካሁን ድረስ የለንም። ባለሙያ ወላጆች ይዘው ነው የሚመጡት። ስለዚህ ከባለሙያ ጋር ይመጣሉ። አብረው እንደ ልጆቹ የሚያደርጉትን አክቲቪቲዎች በባለሙያቸው እገዛ አክቲቪቲዎቹን ያደርጋሉ። which is quite ሳም በጣም ቆንጆ ነው። በጣም አሪፍ ነው። ደስተኛ ነበሩ ወላጆች። ደስ ይላል እንደዚህ። እኔ የማህበረሰቡ አካልም ስለሆኑ ያው እንትን የሚሉበት ምክንያት የለም። ወደፊትም እንቀበላለን ለማለት ነው። አዎ አጠቃላይ ስታዩ ግን እንደ ሰመር ካምፕ ከአመት አመት የወላጆች የልጆች ነገር ምን ይመስላል? አሁን ለምሳሌ ትምህርት ቤት አመቱ ሙሉ ሄደው ከዛ ልጆች ደግሞ ስጡን ሲሉ ከዛ መልስ ሲሰጫቸው ከዛ በትምህርት በሆነ ነገር እንትን ሲሉ መልሶ ለመስከረም ላይ በጣም ታይርድ ነው የሚሆኑት እና ይሄንን የሚያስቀር ነው የሚመስለው። ሙሉ በሙሉ እንዳለ የነገርሽኝ ነገሮች በቃ ኢንተርቴይን ነው የሚያረጉበት፣ በጣም ደስተኛ ይሆናሉ። ስለዚህ እንደውም ከትምህርቱ ሙድ ወጥተው ይሄ ሜንታሊቲ ላይ በጣም ኢፌክቲቭ እንዲሆኑ የሚያደርግ ነው ያለው ነገር እና ግን ልጆቹ ወላጆች ሞር ደግሞ እናንተ ኤክስፔሪንስ ስላረጋችሁት ካሳለፍሽው አንጻር በትክክል የልጆቹ ነገር ምን ይመስላል? ወላጆችስ ምን አይነት ፊድባክ አላቸው? ያው ፊድባክ ኔክስት ይር እንመጣለን ብለው ነው የሚለኝ። እንደውም ደስ የሚለኝ ለዛ ነው። በቃ አሁን የአንድ ነገር ማህበራዊ አገልግሎትም ሆነ ምንም አይነት ኦርጋናይዜሽኖች መለኪያ ሰርቪስ ኤክሰለንስ ነው አይደለ? ሰርቪስ ኤክሰለንስሽን ደግሞ በደስታ ነው የምታውቂው። ሰዎች መጥተው የማይመጡ ከሆነ ኔክስት ይር ዩናት ጉድ ማለት ነው አቶል። ስለዚህ እኔ ብዬ ማምነው በጣም ደስተኞች ናቸው። ፊድባክም ተቀብለናል። እንዲህ ቢሻሻል በእነሱ ኮመንቶች የሚስተካከሉ ነገሮች አሉ። በጣም ደስተኛ ናቸው። ክረምቱ ሙሉ ደግሞ አይደለም ያው ካምፕ ሲባል አሁን ከነጮቹ አንጻር ስትናየው አዳር ሁሉ አለው፣ ሃይኪንግ ሁሉ አለው። የኛ ሀገር ግን ገና አልተለመደም። እንደዚህ ነገሮች ቀስ እያሉ ይመጣሉ። አላማውም እነዚህ ነገሮች ማስለመድ ነው። ልጆች ከወላጆቻቸው ኢንዲፔንደንስ እንዲማሩ ራሳቸውን ማስተዳደር፣ የሊደርሺፕ ክህሎት አለ አይደለ? ከዛ ደግሞ የቲም ወርክ ክህሎት፣ የኮላቦሬሽን ክህሎት፣ ከነ ደግሞ ኢንሪችመንት። እነዚህ ራሱ አሁን የሚሰሯቸው ነገሮች ለቀለም ትምህርት ኢንሪችመንት በጣም ሜንታር ያደርጋሉ።
ራሳቸውን ዝግጁ እንዲያደርጉ ራሳቸውን በነፃነት እንዲገልጹ ሜንተር ያደርጋልና ብዙ ወላጆች ደስተኞች ሆነው ነው የሄዱት። በጣም ወደውት ነው የሄዱት። ልጆች ደግሞ በጣም ነው የሚወዱት። ሲጀመር የሚቀር ልጅ የለም። በተለይ 2ቱ ቀን ዋናና ቱር የምናደርግ ጊዜ የሚቀር የለም። በጣም ነው የሚመጡት እና ደስ ብሎ ነው የምንሄደው። እኛ ራሱ ደስ ይላል ከልጆች ጋር መዋል በጣም። እሺ ያው እነዚህን ፓኬጆች አይተናል። እዚህ ጋርም አለ የክረምት ስልጠናዎች እዚህ ጋር እንደተጻፉት ጥቅሎች አሉ። እንግሊዝኛ፣ ንግግር፣ ሂሳብ፣ እጅ ስራ፣ ዋና፣ ስነ ጽሁፍ፣ ቴኳንዶ፣ እጽዋት መትከልና መንከባከብ፣ እግር ኳስ፣ ጉዞ አዲስ። ያው እነዚህ አሁን ያብራራሽልን ናቸው እና እንዴት ነው ዋጋ ላይ ክፍያ ላይ ወላጆችን ያማከለ ነው ወይ? ወላጆችስ ምንድነው ኮምፕሌን የሚያደርጉባችሁ ነው ወይንስ የተወሰነ አካል ብቻ አማክሎ በጣም የተካበደ ነገር ነው ያለው? ማለት ማንኛውም ኢትዮጵያዊ አሁን ይሄን የሚሰማው ሰው ልጆቹን መውሰድ ይፈልጋል። እኔም አሁን ሰመር ካምፕ ቢገባ ልጆችሽ ለሰመር ካምፕ ሄደው እዛ ቢያሳልፉ ደስ ይችላል። ግን ዋጋ ላይ አብዛኛውን እኛ እያየን ነበረ። አዲስ አበባ ላይ ክረምት እንደመሆኑ መጠን ይህን ነገር ሰርች አድርገናል እና ዋጋው ላይ እንዴት ነው ያለው ነገር? ወላጆችን ያማከለ ነው ወይ? ምን ይመስላል? እስኪ እሱን ነገር። እሺ እዚህ ላይ እኔ መናገር ፈልገው አሁን የሆኑ ልጆች 2 ልጆች ምናምን ያሉ ሰው ለማዝናናት አንድ ቀን ይዞ ይወጣል አይደል? ሙሉ ቀን አይቆይም። ያለው ጊዜ ያው ኢንፍሌሽኑን ታሳቢ በማድረግ ማለት ነው። የእናንተ እንዴት ነው ሰዓቱን ሳልጠይቅሽ? ሰዓቱ ከስንት ሰዓት እስከ ስንት ሰዓት ነው? ከ1 ሰዓት ተኩል ከጧት ጀምሮ 1 ተኩል እንቀበልና እስከ 9 ሰዓት ነው። ኦኬ ኦልሞስት ፉል ዳይ ማለት ነው። ልክ ትምህርት ቤት ታይም። አዎ ፕላስ ደግሞ ምንድነው እንደነገርኩሽ የቴኳንዶ ልብስ ምንም ነገር የሚያመጡት ነገር የለም። እነሱ የሚጠበቅባቸው ያው ልጆች ትምህርት ቤት ሲሄዱ ስፖርት ጫማዎች ነው የሚያደርጉት። ምክንያቱም ቆዳ ጫማ አድርጎ መሯሯጥ አይመችም። ህጻናት ደግሞ ሴቶች ደግሞ የቋቋም ሚል ጫማዎች አሉ ወይ ደግሞ ስሊፐር አይቻልም። የስፖርት አለባበስ ለብሰው ነው የሚመጡት። ለምን እንዲመች እንደልባቸው እንዲሆኑ። ተጨማሪ ደግሞ ተቀያሪ ልብስ እንዲይዙ እንላለን። ምክንያቱም እንደነገርኩሽ አትክልት ሲንከባከቡ፣ ቴኳንዶ ሲሰሩ፣ ክረምቱን እንደልባቸው ሲጫወቱ ጭቃ የመንካት ነገር የመቆሽ ነገር ስላለው ተጨማሪ ልብስ ይዘው ይመጣሉ። የዋና ልብሳቸውን ይዘው ይመጣሉ። ሌላ ምንም የሚያመጡት ነገር የለም። እስራስም ሁሉም ነገር የሚቀርበው ከኛ ነው የምናቀርበው ማለት ነው። እና እኔ አሁን መጠየቅን ፈልገው አንድ ወላጅ ማለት ነው ልጁን ሲያዝናና ስንት ብር ያወጣል ነው በአንድ ቀን? ኦኬ አሁን ላይ ባለው ማለት ነው። አሁን ላይ ባለው የሆነ ቦታ ሄዶ የሆነ ነገር ቢያደርጉ ስንት ብር ያወጣሉ? እኛ ግን ያለው ከጠዋት 1 ሰዓት ተኩል ተቀብለን እስከ 9 ሰዓት ቆይተው ለ6 ሳምንታት ከሰኞ እስከ ዓርብ አቆይተን እየተዝናኑ እየተማሩ የማህበረሰብን ክህሎት እያዳበሩ ማለት ነው ሜንተር እያደረጉ ራሳቸውን ለሊደርሺፕ ራሳቸውን ለመሪነት ራሳቸውን ደግሞ አንደርስታንድ ኢንዲፔንደንስ እየተማሩ እየተዝናኑ ሳያውቁት ነው ልጆች የሚማሩት። እየተዝናኑ እያዝናናን እያስተማርን አቆይተን እንግዲህ እኔ ብሩ እናንተ የሚሄድ አይመስለኝም። ግን ያው እንደነገርኩሽ ተመጣጣኝ ዋጋ ነው። በጣም ተመጣጣኝ ዋጋ ነው። ይሄንን ሰርች መጠየቅም ማሰብም ይቻላል። ያው ሂሳብ ስለሆነ ሁሉም ሰው አስቦ መድረስ ይችላል። እኔ ተመጣጣኝ ዋጋ ነው ብዬ የማስበው ብዙ ሰው ተመጣጣኝ ዋጋ ነው ብሎ የሚያስበው እንደውም ብዙ ጊዜ የሚጠይቁኝ እርግጠኛ ነሽ እንዴት ታደርጋላችሁ? ይሄ ለማስታወቂያም ይመስላል አይደል? እኔ ደግሞ በዚህ ፕሮፌሽናሉ እንደዚህ አያዝም፣ ልክም አይደለም። በውሸት የሚገነባ ነገር ልክ ስላልሆነ ስለዚህ እዚህ ጋር ያሉት ፓኬጆች እንዳለ አሉ ነው የምለው። ለዚህም ደግሞ አምና ያካሄድናቸው ሞር ደግሞ ቪዲዮዎቹ የቀረብም ስለሆኑ ማየት ይቻላል፣ መጥቶ ማየት ይቻላል። ማንኛውም ጥያቄ መጠየቅ ይቻላል። ይወዱታል፣ ወላጆችም ይወዱታል፣ ልጆችም በጣም ይወዱታል። ምርጥ የክረምት ቆይታ እንደሚኖራቸው ተስፋ አደርጋለሁ። ደግሞ ይኖራቸዋል ብዬ ነው የማምነው እና እኔ ዋጋው ተመጣጣኝ ነው ብዬ ነው የማስበው። ከዚህ አሁን የመምህርነት ስራ የአስተዳደርነት ስራ ያልሻቸው እንዳሉ ሆኖ እስኪ አንቺ ማለት ልጆችን ለመያዝ ሰዎች ልጆችን ሲሰጡ ለካምፖች አሳልፈው ወላጆችን እንትን ሲሉ ሌላ ስራዎች ሰርተሻል ወይ? ከዚህ ጋር የሚሄዱ ወይም በምን የስራ ልምድሽ የስራ ሂደትሽ ምን ይመስላል? እሺ ያው እኔ እንደምታውቂው ያው ትንሽ ወደ ሳይንስ አዘነብላለሁ። ከዛ ባሻገር ግን ከዩኒቨርሲቲ ቆይታ እኔ ቮለንተሪዝም 2 ዓመት ሰርቻለሁ። ኤሲዲአር የሚባል ድርጅት አለ፣ ኢንተርናሽናል ድርጅት ነው ለዲዛስተር ሪስክ አፍሪካን ሴንተር ዲዛስተር ሪስክ ማኔጅመንት ነው የሚባለው እና እዛ ላይ አዲስ ዩኒቨርሲቲ እያለሁ ለ2 ዓመት ቮለንተሪዝም ሰርቻለሁ። እዛ ውስጥ እንደውም በጣም ማመስገን ፈልጋቸው ሰዎች አሉ ሞር ወደ ሊደርሺፑ ኢንዲፔንደንስ ለማምጣት። ግን እዛ በዋናነት ድርጅቱ የሚሰራው ምንድነው የተፈጥሮና ተፈጥሮ ባልሆኑ በሰው ሰራሾች የሚመጡ አደጋዎችን መከላከል መጀመሪያ፣ ከዛ ደግሞ ማኔጅ ማድረግ ሞር ሪዚሊየንስ ነው የሚሉት እሱ ላይ ሞር ይሰራሉ። ሪካቨር ማድረግ ቶሎ ማገገም ነው የሚባለው ማገገም ነው። እና እንደውም ትዝ የሚለኝ እኛ ተማሪዎች ያለኝ የሆነ ጊዜ ሳውዲ አረቢያ ብዙ ዜጎችን የኢትዮጵያ ዜጎችን መልሳ ነበር እና የዛን ጊዜ ብዙ የአዲስ አበባ ዩኒቨርሲቲ ተማሪዎች በጣም በቮለንተሪዝም ሰርተናል። እኛ እንደውም ሴቶች ስለነበረ ማታ አልወጣንም ነበር። ውስጥ ያለውን ስራ ግን እኛ ስንሰራ ነበር። ኢንቫይሮንመንትን በተመለከተ
በጣም ብዙ ነገሮች ሰርተናል። ሁማኒቴሪያን ተሳትፍ ያለው ኢትዮጵያን የውስጥ ካፒቴን ሆኜ ኢቨንት ተሳትፍ ያለው በጣም ደስ የሚል ኤክስፖዠር ነበር። በጣም ኤዩ ውስጥ ከእንደገና ደግሞ ሜንተር እና ትሬኒንግ ሶፍት ትሬነሮች ላይ ተሳትፍ ያለው በጣም እሱም በጣም ቆንጆ ምርጥ አሁን ላለሁበት ነገር በጣም ብዙ ስኪሎችን የጨበጥኩበት ነው። ኢሜሎችን ከትልልቅ ድርጅት ልክ እንደ ወርልድ ባንክ፣ ዩአርኤፍ፣ ኤዩ ጋር ያሉት ኢሜሎች ትጻጻፊያለሽ ገና በልጅነት ማለት ነው። እና እንደውም እኔ በዛ ጊዜ ገና ሳትወጪ ከዩኒቨርሲቲ ሳትወጪ ከነ ዶክተር አብይ ጋር ዶክተር አብይ ተገየ 4 ኪሎ ሳይንስ ፋክልቲ የሚሰራ ነው። እዛ ከነሱ ጋር ከነ ዶክተር ዘውዱ ጋር መስራት ለኔ ትልቅ ነገር ነው። በጣም ዶክተር ንጉሴ የዛን ጊዜ ከነ ዶክተር እንደውም የሲዲአር ሆነ ተጠሪ ሴንተሩ አዲስ አበባ ዩኒቨርሲቲ ነውና ዶክተር አድማሱ የአዲስ አበባ ዩኒቨርሲቲ የቀድሞውን ካወቅሽ ማለት ነው እነሱ የሚሰሩበት ትልልቅ ድርጅት ነው። ከነሱ ጋር መስራት በጣም ለኔ እንደ እድለኝነት ነው የምቆጥረው። ብዙ ነገር አግኝቻለሁ፣ ብዙ ነገር ተምሬያለሁ። ፕላስ ደግሞ ቮለንተሪዝም ነው። እንደውም 3 ፕሮግራም ራሱ የኢንቫይሮንመንታልን በተመለከተ 3 ፕሮግራም ዳይሬክት የማድረግ እድሉ ነበረኝ። ስላልቀጠለ ያው ልክ ስንመረቅ ስንወጣ ልጆቹም ተበታተኑ። ቮለንተሪዝም ክለብም ስለነበረ ስለተበታተነ በአጋጣሚ ቆይቷል። እኔ ግን እዛ በጣም የሚገርም ኤክስፖዠር ነበረኝ። ትልልቅ ቦታዎች ንግግር የማድረግ ሁሉ ማለት ነውና አሪፍ ነበረኝ። ቮለንተሪዝም ሰርቻለሁ፣ በደንብ እሱ ላይ ሰርቻለሁ። ስለዚህ እሱ ያው ለዚህ አስተዋጽኦ አድርጎልኛል። አዎ በጣም ማመስገን እፈልጋለሁ። በዚህ አጋጣሚ ዶክተር አብይን በጣም የማመሰግነው። ዶክተር አብይ ዘገየ ሂዝ ሪሊ ማይ ሜንተር በጣም ማለት ነው። በስራው ዓለም ደግሞ ቆንጆ አለቆች ነበሩኝ። እንዳጋጣሚ ብዙ አመት በጣም ብዙ አመት ታሽቻለሁ። ለምትሌት ስንት ነው ያልኩት ገልበጥ ማለት ነገር አለ አይደለ? እና እንደ ነገሮች ከኬጂ እስከ ሃይ ስኩል ሲሰው በጣም ብዙ አመት ይመስለዋል። እና ኢትኖት ላይክ ዳት እንዳጋጣሚ አስተዳደሩን ያው ሰዎች ናቸው ዛ ፒክ የሚያደርጉሽ። እኔ በጣም ቆንጆ ሜንተር ነበረኝ። ብስራተ ገብርኤል ኢንተርናሽናል ስኩል አቶ ዘላለም ደምሴን በጣም አመስገን እፈልጋለሁ። በጣም ለኔ ሜንተር ነው ስቲል ማለት ነው። በጣም ሂደሊተር በጣም ቀን ሰው ነው። አመሰግናለሁ። እንደውም እዛ ባልገባ እንደውም እንደኔ ሀሳቦች አይመጡልኝም ነበር። ኦኬ ልጆች ለምን ልክ እዛ አስተዳደር ስትሆኝ ቃል ትገቢያለሽ ለልጆች በቃ ዋና መሄድ የሚፈልግ ዝም ይበል ምናምን ሲባል ዝም ይላሉ። እሱ ነው ያነሳሳይ። ለምዶ ፓርክ የማይሄዱት ሙዚየም የማይሄዱት ለምንድን ነው? ልጆች የፊልድ ትሪፕ ነገሮች ላይ ትንሽ ከበድ ይላል፣ ሪስኩም ስላለ ማለት ነው። ግን ካለ ሪስክ ደግሞ ቼንጅም የለም፣ ካለ ቻሌንጅ ደግሞ ኢምፕሩቭመንት አይኖርም ማለት ነው። እንደዛ ብዬ ነው ማምነው እኔ። አሁን ያለው ስራሽና ይሄ ሰመር ካምፑ ያው ሰመር ላይ ብቻ ነው ያለው። ስለዚህ በመደበኝነት አሁን አንቺ ምን ላይ ነው ያለሽው? የት ነው እየሰራሽ ያለሽው? ስራሽ ምንድነው? መደበኛ ስራሽ? እሺ እኔ እንግዲህ የምሰራው ኢንተርናሽናል ኮሚኒቲ ስኩል ነው። እዛ ሃይ ስኩል ውስጥ ነው የምሰራው። ኬሚስትሪ ላብ ውስጥ ነው የምሰራው። እንደነገርኩሽ ኬሚስትሪ ጨርሻለሁ። ደስ የሚል እዛ ደግሞ በጣም ምርጥ ቦታ ነው። ለሁሉም ሰው ሪኮመንድ የማደርገው ቦታ ነው። ደስ የሚል ቦታ ነው። እዛ ላብ ውስጥ እየሰራው ነው የምገኘው። ያው ትምህርት ነው ማለት ነው። እዛ ላይ ነው እየሰራው የምገኘው። በጣም ቆንጆ ቦታ ነው በጣም እና በረፍቴ ደግሞ መቀመጥ ስለማልፈልግ ቲሞችም ስላሉኝ አብረን እየሰራን እንገኛለን። እንግዲህ ይሄን ይመስላል። እሺ በአጠቃላይ ይሄ ስለ ሰመር ካምፑ ስናይ ለ4 አመታት ዘልቋል በትክክል ራሱን ችሎ እና እንደ ወጣት እንደመሆንሽ ወጣት ሴት እንደመሆንሽ ለሌሎች የስራ እድል ከመፍጠር አኳያ ለምን ያህል ሰው አንቺ የስራ እድል ፈጥሬያለሁ ብለሽ ታስቢያለሽ? እነዚህ ሁሌ ክረምት ሲመጡ የሚሰሩት ስራዎች አንዳንዶቹ ክረምት ብቻ አያቆሙም፣ ሙሉ የአመቱ ስራ ነው ክረምት ላይ የሚመጣው እና ያለችውን ይሄ እንደ መልእክትም ለሚሰሙን በተለይ ለወጣቶች ከዛም ደግሞ አለፍ ሲል ለሴቶች ምንድነው መሆን ያለበት? አንቺ ያሳለፍሽው ገጠመኝ የምትያቸው ወይ ከሰዎችም ገጠመኝ የሚሉት አጠቃላይ ያለውንና ስንት ያህል ሰራተኞች በስርሽ ይሰራሉ እሱንም ንገሪኝ። እሺ ያው እንዳጋጣሚ ሆነው ልክ እንዳልሽው ክረምት ላይ የሚሰሩ ሰዎች አሉ። አሁን ክረምት ላይ ልክ ሲመጡ ሜንተር የሚያደርጉ ሰዎች ናቸው። ለምሳሌ ስዊሚንግ ሲሆን ሴፍ ጋርድ ሴፍ የሚያደርጉ ሰዎችና ትሬን የሚያደርግ ሰው ነው የሚመጣው። እነሱ ክረምት የሚመጡ ናቸው። ከእንደገና ደግሞ ልክ አትክልት ስቲ ወይ ደግሞ ቴኳንዶ ስቲ የሚመጡት ክረምት ላይ ነው። ከክረምት በፊት ልክ እንዳልሽውና እንዲህ ሰዎች የማያዋቸው በውስጥ በኩል ብዙ የሚሰሩ ሰዎች አሉ። የኮሙኒኬሽን ስራ የሚሰሩ ሰዎች አሉ። በጣም ብዙ የሚሰሩ ሰዎች አሉና ኢቭን ኮመንት የሚሰጥ በጣም ብዙ ሰዎች አሉና እንግዲህ እስኪ እዚህ አሁን ልክ እንደ ቲም ተቆጥሮ ከ30 ሰው ከ40 ሰው በላይ የስራ እድል ለመፍጠር ችለናል። አሪፍ ነው ብዬ አምናለሁ። ገና ወደፊት በጣም ብዙ ነው እንዳወጣት 40 በጣም ብዙ ሰዎች ኮኔክሽኖች አሉት። በጣም ከመምህራኖቹ ከትሬነሮቹ ከአሰልጣኞቹ ውጪ ብዙ ሰዎች አሉ እና እነሱንም እንደው እኔም አምነውብኝ ማለት ነው እኔ ስለረዱኝ የተከፈለም ቢሆን ያልተከፈለም ቢሆን እኔ ስለረዱኝ እንደው ማመስገን እፈልጋለሁ። በአይዲያዬ ስላመኑ ማለት ነው።
ወደፊትም አሪፍ ነገር ይኖራል ብዬ አምናለሁ። ከ40 ዓመት በላይ ነው። ቻሌንጆችን በተመለከተ ቻሌንጅ አለው። ያው ምንም ቻሌንጅ የሌለው ነገር የለም። ግን የሆነ አባባል አለ ቻሌንጅ የሚባል አለ። ሁሌ ቻሌንጅ ይኖራል በህይወት ያው ብዙ ነገር አለ። እኛ ሀገር ደግሞ ትንሽ መስራትም ይከብዳል። ሴትም ስትሆኚ ትንሽ ነገሮች ይከብዳሉ። እኔ ማለት የምፈልገው ምንድነው ሰዎች ፎከሳቸውን ማጣት የለባቸውም ብዬ አምናለሁ። ሊያደናቅፍሽ የመጣ ነገር በቃ you are on the right path ማለት ነው። ከእግዚአብሔር ጋር መታገል ነው ብዬ ነው የማምነው። ይሄ ነው የኔ እምነት እና ሰው መበርታት ነው። በተለይ አላማ ብሎ ያሰበ ሰው ዶት እያደረገ እየጻፈ ችግሮችን እየጻፈ ከእንደገና አዳማጭ መሆን ሰዎች በጣም እንደውም እኔ የምለው በጣም ሰዎችን ማድመጥ። ሁለተኛ ደግሞ ለቲም ወርክ እድል መክፈት ነው። ኮላቦሬሽን ከሆነ ማንም የትም አይደርስም። ብዙ ያየናቸው ሰዎች የሆነ ጊዜ ሰዎች ተባብሯቸው ነው የሆነ ጊዜ ሰዎች የሆነ ነገር አድርገውላቸው ነው እና እድሎችን መጠቀም ያስፈልጋል እንዳልኩሽ ሰዎችንም ደግሞ መጠቀም ያስፈልጋል። ለቲም ወርክ ዝቅ ማለት መስማት ምንም ያው ሞር ፕሮዳክቲቭ ነው እንጂ የሚያደርግሽ ዝቅ የሚያደርግሽ ነገር የለም። ሁሉ ነገር እኔ ብቻ ብለሽ ከሄድሽ የትም አትደርሽ። ቲም ወርክ ያስፈልጋል፣ ለሰዎች ሼር ማድረግ ያስፈልጋል፣ እያንዳንዱን ነገር ማለት ነው እና እኔ በኮላቦሬሽን በቲም ወርክ ከእንደገና በጎልም አምናለሁ። ምንድነው አላማዬ ምንድነው መስራት የምፈልገው የሚለውን አምናለሁ። ከእግዚአብሔር ጋር ሁሉም ይቻላል ብዬ አምናለሁ። ቻሌንጅ አለው በጣም ብዙ ቻሌንጅ እዚህ ጋር የማይወሩ ቻሌንጆች አሉት። ያው የየስራው ቻሌንጅ ስለሚለያይ እዚህ ጋር መጥቀስ አስፈላጊ ነው ብዬ አላምንም። ያው ወቅት ላይ ደጋግሜ እነግራለሁ። አሁን ያለንበት ወቅት የክረምት ወቅት ነው። ሰመር ካምፕ ማስገባት የሚፈልጉ ወላጆች አሉ። የት ማስገባት እንዳለባቸው አያውቁም። ሰመር ካምፕ ምን እንደሆነ አያውቁም። ቢያስገቡም የሚያገኙትን ጥቅም በደንብ አያውቁም። ስለዚህ እዚህ ጋር እንደተባለው ሰምና ሰመር ካምፕ የሚሆን የተለያዩ በአቅራቢያቸው ያሉ ሰመር ካምፖችን እንዲጠቀሙ በይበልጥ ሰመር ካምፕ ምንድነው የሚለውን ግልጽ ለማድረግ ነው የኛ አላማ። በተለየ ግን እኛ በዚህ ሙያ እንለያለን፣ ይሄን በማድረጋችን ሰምና ሰመር ካምፕ ይለያል የምትዩን ለተመልካቹ ማስተላለፍ ይቻላል። ከምንም በላይ ወጣት እንደመሆንሽ ሴት እንደመሆንሽ ይሄን ሁላ የስራ እድል ደግሞ ለዚህ ሁላ ሰው በየክረምቱ መፍጠር በመቻልሽና ዛሬም የሰሎሜ ቤት ስለመጣሽ እኔ በጣም ደስተኛ ነኝ። ከዚህ በኋላ ደግሞ በደንብ በስቶ ሙሉ አዲስ አበባ ላይም ክልሎች ከተሞች ላይም ይሄንን ሰምና ሰመር ካምፕ ሰፍቶ እንደምናየው ተስፋ አድርጋለሁ። አንቺ በዚህ ሰመር ካምፕ እርግጠኛ ነሽ ወይ? እችላለሁ ብለሽ እንትን ብለሻል። እርግጠኛ ነሽ ወይ? አንቺን እርግጠኝነትና ማስተላለፍ የምትፈልጊውን ነገር እሺ ተቀብዬሽ እንስካ። እሺ እኔ መጀመሪያ ማለት የምፈልገው ለመምህራን ነውና መምህር ስትሆኚ በጣም ልጆች ላይ ፓወር እንዳለው ብዙ ሰው አያውቅም። እና እኔ አንድ አጋጣሚ ልንገርሽ፣ እንደመጀመሪያ እንደገባው በጣም ከብዶኝ ነበረ መስራት በጣም ከልጆች ጋር ብዙ በቃ በጣም የምቆጣ አይነት ሰው ነኝ ምናምንና ልጆች ከነሱ ጋር አብረሽ ወርደሽ ካልሆነ ከልጆች ጋር መቼም አይረዱሽም። አንቺም እዛው ስትጮይ ታብጃለሽ፣ እነሱም ያብዳሉ። ሳትግባቡ አመቱ ያልቃልና ከልጆች ጋር ዝቅ ማለት ይፈልጋል። እንደነሱ መጮ፣ እንደነሱ መዝለል፣ እንደነሱ መጫወት፣ እንደነሱ አስተሳሰብ ረጋ ብለሽ ከዛ እየተቀረጹ ይመጣሉ። በጣም ሻርፕ ናቸው። እኔ ልጆች በጣም ነው የምወደው እንዳጋጣሚ ማለት ነውና የቃልን በጣም ኃይለኝነት ለመንገር ብዙ አጋጣሚዎች አሉኝና አንዱን ልንገርሽ። የሆነ ጊዜ ኬጂ ላይ እየሰራው በዚህ አጋጣሚ ስለክ የምትባል ልጅ ነበረችና ልክ እኔ ጋር ስትመደብ በቃ አታወራም። በጣም ነበር የሚጨንቀኝ እና እስኪ እያለን በጣም ብዙ ጥረት እያደረግን እየተቀየረች ለካስ ልጅቷ ያለመቻል ሳይሆን ትፈራ ነበር። ገባሽ? በፊት የነበሩት መምህሩን ብቻ የሆነ ተጽዕኖ አድሮባት ትፈራለች እና ቀስ የምትለው ወድ አይደለም እና ሺዝ ሪሊ ኦኬ በጣም ነው የምወዳትና በቃ እየሰራን መስለክ ዩ አር ፍላይንግ ወንደርፉል አልኳት። አሁን እሷ ዩ አር ፍላይንግ የሚለውን ነው ያለችው። ዓርብ ዕለት ነው ቤት ሄደች። ከዛ ቤት ሄደች ቪዲዮት ዩ አር ፍላይንግ ብላኛለች። እበራለሁ ልቀቁኝ። መስኮት እየተጠበቀች ማለት ነው። ማን ይንገራት እንደሱ እኮ ማለት አይደለም እየተባለች ኢንተርፕሬት ያደረገችበት መንገድ ሌላ ነው። ትበራለች። አሁን እኔ ትበራለች ብያታለሁ። መብረር ይችላል ልቀቁኝ ብላ መስኮቱን እየከፈተች እና ሰኞ ስመጣ በጣም የደነገጥኩት ያው ጥፋት ጠፍቶ ወላይ ሲመጣ ደነግጫለች። ከዛ አስረጃት እንዲህ ብላ ቅዳሜና እሑድ መስኮቱን ሲጠብቅና ያደረው ተራ በተራ በራ ወርቃ እንዳትወርቅ ማለት ነው። በራ በመስኮት ኢማጂን እና በጣም የዛኔ እንደነገጥኩት እኔ እንደዚህ ፓወር ካለኝ በጣም በቃ አይ ካን ዱ ኢት ነው ያልኩት። ስለዚህ እያንዳንዱ የትም ቦታ ያሉ መምህራን መሪዎች ናቸው አምናለሁ በደንብ ማለት ነውና እኛ ቲም ለየት የሚያደርገን ነገር ምንድነው? ልክ እንዳልኩሽ እንደምስለኪ ለማስረዳት ራሱ ነው ምስለኪ እየተበረለሽ እኮ ማለት እንደስተው አይደለም። አንቺ በጣም እየጎበሽ ነው እየበለጥሻቸው ነው በቃ ለማስረዳት ተጨነኩ የዛን ጊዜ። አሁን ሳስበው ያስቀኛልና ብዙ አጋጣሚዎች አሉ። የሷን አረሳው ማን ፍላይንግ ብላ ትበረለሽ ብላኛለች በራለው ያለችበትን ማለት ነውና ይሄ በጣም ኢሶ ፓወርፉል ቀላል ነገር ይመስላል። በጣም ፓወርፉል የሆነ ነገር ነው። በዚህ አጋጣሚ እኛ ጋር ያሉ ልጆች ሜንታል የሚያደርጉ ጋይድ የሚያደርጉ ትሬነሮቹ በጣም
በሙያቸው ብቁ ከእንደገና ደግሞ ከታወቀ ድርጅት የሙያ ብቃት ሰርቲፊኬት ያላቸው ናቸው። በፕሮፌሽናቸው ማለት ነው። ስዊመር ከሆነ ስዊመር፣ ቲቸር ከሆነ ቲቸር፣ በሁሉም ቦታ ማለት ነውና ብቁ ናቸው። ልጆችን የሚወዱ ናቸው። ይምጡ ይሞክሩ። እኔ እንግዲህ ምንም ጀስት ትራያስ ነው የሚባለው አይደለ ብዙ ጊዜ እና ዊ ሪሊ ኬር ፎር ደ ኪድስ በጣም ነው ኬር የምናደርጋቸው። ይወዱናል። ድጋሚ ደግሞ ተመላልሰው ይመጣሉ እና አይጸጸቱም ብዬ ነው የማምነው። አትጸጸቱም ብመጡ። ይሄ ነው እንግዲህ የኔ መልእክት። ስለጠራችሁኝ በጣም ነው አመሰግናለሁ። የሰሎሜት በጣም አመሰግናለሁ። እኔም አሪፍ ቆይታ ስላደረግን በጣም ደስተኛ ነኝ። ይሄንን የምትከታተሉ በየቤቱ ያላችሁ ወላጆች ማስተላለፍ የምፈልገው ነገር ሰምና ሰመር ካምፕ መታችሁ ልጆቻችሁን ይሄን ሁሉ የተነገረውን ነገሮች ኤክስፒሪየንስ አድርገው ደስ የሚል የክረምት ቆይታ እንዲኖራቸው እንድታደርጉ ጋብዛለሁ። ይሄንን ስል ግን ሰምና ሰመር ካምፕ ብቻ ሳይሆን በየአካባቢያችሁ ያሉ ሰመር ካምፖችን አሪፍ የክረምት ቆይታ እንዲኖራቸው ማይረሳ ከምንም በላይ ደግሞ የነሱ ስብዕና የሚገነባበት ማዕከል ልትልኳቸው ማስተላለፍ ፈልጋለሁ። ነገር ግን ስትልኩ ያው ቼክ ማድረግ ያስፈልጋል። አንቺ ስላልሽን ወይ የሆነ ሰው ስላለ ባለቤት ስላለ አይደለም የምንሄደውና ፓረንትም የራሱን አስተዋጽኦ እያደረገ ማህበረሰቡ የሚገነባበት ደስ የሚል የክረምት ቆይታዎች ሀገራችን ላይ በስፋት እንዲለመዱ መልእክት ማስተላለፍ ፈልጋለሁ። በእርግጠኝነት ይህንን እንደምትጠቀሙበት ተስፋ አደርጋለሁ። ወቅቱን የጠበቀ ስለሆነ ወቅቱ ሳያመልጣችሁ ወደ የሰመር ካምፖች ልጆቻችሁን ላኩ ለማለት እንፈልጋለን። በሌላ ፕሮግራም እስከምንገናኝ ድረስ ሰላም ልጆች፣ እንዴት ናችሁ? ደህና ናችሁ? እንግዲህ እኔ ሰምና ሰመር ካምፕ አስተባባሪ ነኝ። እናንተን ሁላችሁንም ልጆች ከ4 ዓመት እስከ 13 ዓመት ያላችሁ ልጆች ለሰምና ሰመር ካምፕ ጋብዛችኋለሁ። ለ6 ሳምንታት ሊቆዩ ጥፍጥ ያሉ የምትወዷቸው ቱር እናደርጋለን፣ ስዊም እናደርጋለን፣ ቴኳንዶ እንሰራለን፣ አብረን አትክልት እንንከባከባለን። ቆንጆ ክረምት ማሳለፍ ከፈለጋችሁ እኛ ጋር መምጣት እንዳትረሱ። ትወዱታላችሁ። በጣም ቆንጆና አጓጊ፣ በተለይ ደግሞ ዘንድሮ ምርጥ የሆነ ቱር አዲስ አዘጋጅተንላችኋል። እንዳቀሩ ሁላችሁም እንጠብቃችኋለን። ባይ Hello everyone. Hi, this is Hiwat from Samana Summer Camp. I'm really delighted. I'm really glad to be here today to tell you that we have a wonderful summer camp package for you. We have swimming, we have planting, taekwondo, and we have also soccer. And plus we have 2 days for outdoor activities like swimming, and we have the session called Turadis, in which we are going to Turadis like parks, museum, and like different historical places that you should visit. And I hope you're gonna have a very wonderful time. And we also have spoken English programs, we have art, and we have meeting programs too. I hope you're gonna come and enjoy them. And I'm really hope everybody's gonna come to join us. You're gonna love it, and even your parents is gonna love it. Let's have a great summer together. Bye.